In the name of Allah, the most gracious, the most merciful, by Allah's name, whatever is in the heavens and whatever is on earth glorifies Allah, the Almighty and the All-Wise. Bisamayatum, Bamdrustam Yadlutulu, Allah subhanahu wa ta'ala, Kabulu Baratu Chataralu, Ursu Allah Blumadat Ashanaf Nat Benyamano, Suratul Hash, Ma'arafam Sustain, Kutaran. Assalamu alaikum wa rahmatullahi wa barakatuh. Allah subhanahu wa ta'ala በቅዱስ ቃሉ በሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ This day I have perfected your religions. ዛሬ ለእናንተ ሃይማኖታችሁ ሞላውላችሁ ይላል አላህ። I put my favors on you. ጸጋዬንም ውለታዎችንም ሁሉ በእናንተ ላይ አረዘረስኩባችሁ. I have chosen Islam from religions to you. ከሃይማኖትም በኩል ለእናንተ እስልምናን ወደድኩላችሁ መረጥኩላችሁ ይለናል አምላካችን አላህ። በሱረቱል ኢብራሂም 14ኛው ምዕራፍ ቁጥር 34 ላይ አላህ ምን ይላል? If you count the favors of Almighty God Allah, you are not going to enumerate it. የአላህ Subhanahu Wa Ta'ala ጸጋ በእናንተ ላይ ያዋለላችሁን ውለታ ብትቆጥሩት አትዘልቁትም በማለት ጌታችን አላህ በሱረቱል ኢብራሂም 14:34 ላይ ለሰው ልጆች ሁሉ አላህ ያዋለላቸው ውለታ አላህ ያዋለላቸው ጸጋ ተቆጥሮ ሊዘለቅ እንደማይችል ጌታችን ያወሳልናል። ዛሬ በጌታችን በአላህ Subhanahu Wa Ta'ala ፍቃድ በዚህ በቅዱስ ስፍራ የጌታችንን የአላህን ቃል ለመዋወስ ስንሞክር የተወዳጁ ነብያችን አለይሂ ሰላቱ ወሰለም ጣፋጭ ሆኑ ንግግሮች ማርና ወተት ከሚያፈልቀው አንደበታቸው በስብናችን ተንጸባርቆ በልባችን እንዲረዘረስ ይሄንን ፕሮግራም መርጠናል። The favors of Islam. ኢስላም የዋለልን ውለታዎች። ኢስላም ባለ ውለታችን ነው። እኛ ግን ለኢስላም ባለ ውለታዎች አይደለን። ኢስላም የዋለልን ውለታዎች ምንድናቸው? ኢስላም የዋለልን ውለታዎች በዚህ ስፍራ በዚህ ሰዓት ማንሳት ሲያስፈልገው ለምንድነው የሚለውን በቀጥታ ከመዳሰስ ያስቀድሞ what is Islam? ይሄ ኢስላም ብለን የምንጠራው ሃይማኖት ምንድነው? ሰው ስለ ኢስላም ውለታ ከማውሳቱ አስቀድሞ ስለ ኢስላም ታላቅነት ስለ ኢስላም ግዙፍነት ሊረዳና ሊገነዘብ ስለሚገባ what is Islam? ኢስላም ምንድነው የሚለውን በሁለት መስመሮች ማየት ይሻላል። እስልምና በርካታ ሰዎች እንደሚያስቡት የዛሬ 14 ክፍለ ዘመናት የጀመረ ወይም በአረቦች ለአረቢያን ብቻ የተሰጠ ወይም በነብዩ አለይሂ ሰላቱ ወሰለም የተፈበረከ ሃይማኖት አድርገው በጣም ብዙ ሰዎች ያስባሉ። ብዙ ሰዎች ይገምታሉ፣ በአንደበቶቻቸው ይመሰክራሉ፣ በመጻፋቸው ይከትባሉ። እውነታው ወደ መልእክተኛው ወደ ነብዩ አለይሂ ሰላቱ ወሰለም ስንመለስ ወደ ጌታችን ወደ አላህ Subhanahu Wa Ta'ala ቃል መለስ ብለን ሁኔታውን ስናጤነው ፍጹም ከዚህ የተለየ ገጽታው የተቀየረ እንደሆኑን እንገነዘባለን። ታዲያ ኢስላም የዛሬ 14 ክፍለ ዘመናት የጀመረ ሃይማኖት ሳይሆን መቼ የጀመረ ሃይማኖት እንደሆነ ቁርአን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሁላችንንም እንዲህ በማለት ጌታችን አላህ ያናገረናል። So direct your face towards the truth and clean religion. ፊትህን ወደ እውነተኛው ትክክለኛው ሃይማኖት ወደ ኢስላም መለስ አድርገው ዘንበል አድርገው ይላል አላህ። Adhere to the fitrah of Allah which has created all people. ይህች እምነት ማለትም ኢስላም ብሎ ማለት Allah Subhanahu Wa Ta'ala የሰው ልጆችን ሁሉ የፈጠረበት የሰው ልጆችን ሁሉ ያስገኘበት መንገድ ነው። No change should there be in the creation of Allah. የአላህ Subhanahu Wa Ta'ala ተፈጥሮ ሃይማኖት ኢስላምን የሰው ልጆች ሁሉ የተፈጠሩበትን ጎዳናን ይህንን ታላቅ መስመር አትቀይረው። There is the correct religion. እውነተኛው ትክክለኛው ሃይማኖት ይሄ ነው። But most of the people do not know. ግን አብዛኞች ሰዎች ይሄንን አያውቁም። ግን አብዛኞች ሰዎች ይሄንን አይገነዘቡም ይላል ጌታችን አላህ። የማወቁንና የመገንዘቡን ጥበብ ለሁሉም ያድለው። ለዛ ነው አላህ የሰው ልጆች ሁሉ የተፈጠሩበት መንገድ ነው የሰው ልጆች ሁሉ የተገኙበት መንገድ ነው ሲል እስልምና የዛሬ 14 ክፍለ ዘመናት የጀመረ ሳይሆን ሰው በመድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም የጀመረ ሃይማኖት መሆኑን የሚያወሳል። ይሄ የመጀመሪያውና ሁላችንም ልናውቀው የሚገባ ነው። ታዲያ እምነታችን ይህ ታላቅ ኢስላም ተብሎ የሚጠራው ግዙፍ ሃይማኖት ሰው በመድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም ከጀመረ የዋለው ውለታ በእኛ አንደበት ተነግሮ ሊዘለቅ በእኛ አእምሮ ተመዝኖ የሚያልቅ አይደለም። ኢስላም ለሰው ልጆች ሁሉ የዋለው ውለታ ምክንያቱም ሰው የመጀመሪያው ኢስላም የሰጠው ውለታ ሰው አድርጎ መፍጠሩ ነውና ይሄንን በኋላ ላይ እንመለስበታለን። ሁለተኛ የኢስላምን ታላቅነት የምንረዳበትን ነጥብ ላንሳ። እስልምና ነቢያቶች ሁሉ ያስተጋቡት ነቢያቶች ሁሉ ለሰው ልጆች ሁሉ ያስተማሩት ታላቅ እምነት ነው። ጌታችን አላህ በተቀደሰው ቃሉ በሱረቱ ነህል ላይ ምዕራፍ 16 36ኛው የቁርአን አንቀጽ ስትመለከቱ እንዲህ ይላል አላህ Verily
We have sent into every nation a messenger proclaiming worship Allah and shunning false deities. በየህዝቦቹ ሁላ መልእክተኛ ልከናል ይላል አላህ። በየህዝቦቹ ሁላ መልእክተኛ ልከናል። አላህ Subhanahu Wa Ta'ala በሃዳዊነትና በብቸኝነት ተገዙ። ከአላህ ተዓላ ውጭ የሚመለኩ አማልክት በአጠቃላይ ጣዖታት ተብለው ይጠራሉና ጣዖታትን ራቁ የሚሉ ሲሆኑ ሲል አላህ ሁሉም ነቢያቶች እስላምን እንዳስተማሩ የተውሂድን ባንዲራ እንዳውለበለቡ በተቃራኒው የሽርክን ጽልመትን እንዳንኮታኮቱ የሰው ልጆች ሁሉ የተፈጠሩበት አንዲቱን ጎዳና በእስላም ላይ ጸንተው እንዲቆዩ ነቢያቶች ሁሉ ሲያስተምሩ ነበር እያለ አምላካችን አላህ ይነግረናል። እምነታችን በእነዚህ በሁለት ዋና መሰረቶች ላይ የተገነባ ነው። ይህ እምነት የሰው ዘር ሁሉ እምነት ነው። ይህ ሃይማኖት ነቢያቶች ሁሉ የሰበኩት ሃይማኖት ነው። ይህ ከሆነ ታዲያ እስላም ይህን ያህል ግዙፍ ከሆነ what are the favors of Islam? ታዲያ የእስላም ውለታዎች ምንድነው? እስላም ያዋለልን በርካታ ውለታዎች አሉ። እንደነገርኳችሁ በእኔ አንደበት የሚያልቅ ወይም በእኛ አእምሮ የሚመዘን አይደለም። ነገር ግን የእስላምን ውለታ ማወቅ የግድ ስለሆነ እስላም ያዋለልንን ውለታ የረሳነው እንድናስታውሰው ጭራሹኑ ደግሞ ያላወቅነው እንድናውቀው ከዛም በስብናችን የእስላም ውለታ ተንጸባርቆ ለእስላም ምንኖር በእስላም ጥላ ስር የምናደር ሰዎች ለመሆን የእስላምን ውለታ ማውቃት የግድ ነው። እስኪ ሁላችሁም በአእምሯችሁ አስቡት። እናቶቻችሁ እናቴ ዋለችልህን ውለታ አስታውስ። እህቴ አንቺም አስታውሺ። እናትሽ ዋለችልሽ በጣም ብዙ ውለታ አለ። የእናት ውለታ ተቆጥሮ አይዘለቅም። የእናት ውለታ በፍጹም ተቆጥሮ አይዘለቅም። ይሄንን ሁላችንን እያወቅን የእስላምን ውለታማ ማን ገልጾ ሊጨርሰው ይችላል? የእስላም ውለታማ ከአእምሮ በላይ ለመሆኑ ገና የእስላም ውለታ ተብሎ ስሙ ራሱ ሲወሳ ያሳውቃል። የእስላም ውለታዎቹ ምንድነው ለሰው ልጆች ዋለ? ይሄንን የመጀመሪያው ግንባር ቀደም የእስላም ውለታ አድርጌ ማነሳው Islam made us a honorable human being. እስልምና የመጀመሪያ ለሰው ልጆች የዋለ ውለታ የሰው ዘር በአጠቃላይ የተከበረ ፍጡር ማድረጉ ነው። ሰው በእስላም ቤት ክቡር ነው። እስላም የሰው ልጆችን ሁሉ አልቋል። እስላም ለሰው ልጆች ትልቅ ክብርና ደረጃን ሰጥቷል። ይሄ በመፈክር ደረጃ ብቻ አይደለም። በተጨባጭ ምድር ላይ ወርዶ በስብናቸው በጣም በርካቶች የተንጸባረቀበት የነብዩ አለይሂ ሰላቱ ወሰለም ትውልዶች ከተዋረዱበት አንስቶ የስነ ምግባር ፋክብት ላይ ያኖራቸው ይህ ታላቁ እስላም ለሰው ልጆች የሰጠው ክብር ነው። እስልምና ለሰው ልጅ የሰጠው ክብር የመጀመሪያው ለሰው ልጅ የዋለ ውለታ ነው እላለሁ። ለዛ ነው ጌታችን አላህ በሱረቱል ኢስራ ምዕራፍ 17 አንቀጽ 7 ላይ verily we have honored the children of Adam የአደም አለይሂ ሰላም ዘሮች የአደም አለይሂ ሰላም ልጆችን በአጠቃላይ አለ አላህ አላቅናቸው አከበርናቸው ከፍ አደረግናቸው አሞገስናቸው እያለ አላህ ይጠቅሳል። የሰው ልጅ የተከበረ የሰው ልጅ እጅግ በጣም ትልቅ ስፍራ አላህ ዘንድ ያለው መሆኑን ጌታችን አላህ በዚህ ቅዱስ ቃሉ ይገልጻል። ሰው የተከበረ ፍጡር ብቻ አይደለም። በእስልምና እስልምና ከዋለልን ውለታዎች መካከል ሰው የተከበረ ፍጡር ብቻ ሆኖ ሳይሆን በተከበረ ፍጡርነቱ ያማረ አቋም ያለው የተዋበ ሲታዩት የሚያስደስት ፍጡር መሆኑን ጌታችን አላህ በሱረቱ ቲን ምዕራፍ 95 ቁጥር 4 ላይ ምን አለ? verily we have created man in a best of stature የሰው ልጅ ውብና ማራኪ በሆነ አቋም ላይ ፈጠር ነው ይላል አላህ። አፍንጫ ምን ቦታ ላይ እንደተሰካ አስተውል። የሁለት ጆሮዎችን አመሰራረት ስትመለከት ድንቅ ነው። እስላም ለሰው ልጆች የዋለ ውለታ እጅግ በጣም አስገራሚ ነው። እስልምና ለሰው ልጅ ትልቅ ክብርን ችሯል። በዘረኝነት ልክፍት ብዙዎች ተይዘው ሰዎች እርስ በርሳቸው ሲከፋፈሉ በዘረኝነት ሲቧደኑ እስልምና ግን ዘረኝነትን አንኮታክቶ የሰው ልጅ በዘሩ በቋንቋው በቀለሙ በከለሩ ሳይሆን ሰው የሚለካው አላህ ዘንድ ባለው ፍራቻ ብቻ ነው። ሰው የአላህ ፍጡር እንደመሆኑ መጠን የአላህ ፍጡር እጅግ በጣም የተከበረ ነው። የአላህ ፍጡር ትልቅ ስፍራ ያለው ነው እያለ እስልምና ያስተምራል። ለዛ ነው አቡ ጀሃልን አዋርዶ ቢላልን ከፍ ያደረገው እስልምና በዘረኝነት ልክፍት በሽታ ያልተያዘ ሃይማኖት ስለሆነ ነው። እስልምና ሰዎች በቋንቋና በቀለር ሲለያዩ አንድ ያደረጋቸው ለሰው ልጅ ትልቅ ክብርና ትልቅ ስፍራ ያለው በቋንቋ በቀለም ሳይሆን በሰዋዊ ፍጥረቱ በሰዋዊ ማንነቱ መሆኑን እስላም ያስተምራል። ጌታችን አላህ በሱረቱል ሁጁራት ምዕራፍ 49 ቁጥር 13 ላይ እያንዳንዱን የሰው ዘር ሙስሊምም ሆነ ሙስሊም ያልሆነን አካል እንዲህ በማለት ያናገራል አላህ O mankind እናንተ ሰዎች ይላል አላህ We have created you from male and female እኛ እናንተን ከወንድና ከሴት ፈጠርናችሁ
ከአደም አለይሂ ሰላምና ከሐዋ አስገኘናችሁ who made you tribes and nations you may go on to recognize each other ጎሳና ነገድም አደረግናችሁ አለ አላህ ጎሳና ነገድ ያደረገባት አላህ Subhanahu Wa Ta'ala ዋናው ምክንያቱ ምንድነው you may go on to recognize each other እርስ በርሳችሁ ትተዋወቁ እርስ በርሳችሁ ትግባቡ እርስ በርሳችሁ ትተዋወቁ ዘንዳ ጎሳና ነገድ አደረግናችሁ the noblest among us in the sight of Allah is the one who has got consciousness ታዲያ ከእናንተ ዘንድ በላጩ ይሄኛው ብሔር ነው ብሎ አላህ ብሔርን አላጸደቀም ከእናንተ ዘንድ በላጩ ይሄ ነው ብሎ በዘረኝነት አልከፋፈለም ጌታ አላህ ምን አለ እናንተ እኔ ዘንድ አለ አላህ እጅግ በጣም ትልቅ ክብር ያለው ትልቅ ስፍራ ያለው አላህ Subhanahu Wa Ta'ala የሚፈራ ለአላህ ትእዛዝ ቀጥ የሚል ይሄ ብቻ ነው ሲል ትልቁ መስፈርት አላህን መፍራት መሆኑን ጌታችን አወሳለን እስልምና ለዛ ነው ቢላልን ከሐበሻ አቡበከርን ከቁረይሽ ሰልማን አልፋሪሲን ከፋርስ ሱሃይብን ከሮም አራቱንም ሰብስቦ አንድ አደረጋቸው ምክንያቱም እስልምና ሰው እጅግ በጣም የተከበረ ፍጡር መሆኑን የተረዳ ታላቅ ሃይማኖት ነውና አላህ ሰው አድርጎ በመፍጠሩ ብቻ የተከበረን ፍጡር አድርጎ በመፍጠሩ ብቻ እጅግ በጣም ልናመሰግነው አላህን ከፍተኛ ምስጋና ልናወድሰው ልንሰጠው ይገባል ምንለው ከዚህ አንፃር ነው እስልምና ለሰው ልጆች ከዋለው ውለታ መጀመሪያ ሊነሳ የሚገባው ሊወሳ የሚገባው ሐቂቀተን ሁሉ ጊዜ ሁላችንም ልናስበው የሚገባው በህይወታችን ውስጥ ዘውትር ወደ ኋላ መለስ ብለን ልናየው የሚገባው አላህ ሰው አድርጎ መፍጠራችን ከዛም በላይ የተከበረ ሰው ማድረጉ ነው እስኪ አረቢያን ምድር ወደ ኋላ መለስ ብለንና ተመልከቱት ዛሬ 14 ክፍለ ዘመናት መለስ ብለን ስንመለከት እስልምና ከመምጣቱ በፊት በአረቢያን ምድር አረቦች ምን ነበሩ የተከበሩ ሰዎች አልነበሩ አረቦች በምንነታቸው ነው የሚታወቁት እንደነ ጃፓን እንደነ ሮም እንደነ ግሪክ በስልጣኔ ወይም ደግሞ በሌላ የሚታወቁበት ነገር አልነበራቸውም የሚታወቁበት አንድ ነው እሱም የጨለምተኝነት የጨለማ ህይወት ጅህልና ብቻ ነበር እስልምና ሲመጣ ግን ከፍ አደረጋቸው በጻንነታቸው ይቀበሩ የነበሩ ሴቶች ያ ትውልድ በጣም የረከሰ ማህበረሰቡ በአጠቃላይ ስብናው የጨቀየ የነበረ ማህበረሰብ እስልምና ውለታ ሲውልለት የተከበረ ፍጡር መሆኑን ሲያስረዳው አይደለም ለሰው ይቀርና ለእንስሳ የሚጨነቅ አይደለም ለእንስሳ ይቀርና ለዛፍ የሚጨነቅ ትውልድ ተፈጠረ ይሄ ነው እስላም ማለት እስልምና ከዋለልን ውለታዎች መካከል በግንባር ቀደምነት የሚነሳ በግንባር ቀደምነት የሚጠቀሰው አላህ እኛን የተከበረን ፍጡር አድርጎ መፍጠሩ ሁለተኛ እስልምና ለሰው ልጆች የዋለው ውለታ ምንድነው እስላም ለሰው ልጆች ሁሉ የዋለው ውለታ ሰውን የተከበረ ፍጡር ማድረጉ ብቻ አይደለም ከዚህም ባሻገር ከፍ ይላል አላህ Subhanahu Wa Ta'ala የሰው ልጆችን ባጠቃላይ ከምድራዊ አስተሳሰብ ከዚህ ጠባብ ከሆነች ዱንያ ወደ ዘላለማዊና ሰፊ ወደ ሆነው ወደ አኺራ እንዲሁም ደግሞ ሰዎች ጣዖትን ከማምለክ በመራዊ አስተሳሰብ ከመጠመድ በተለያዩ አይነት አስተሳሰቦች ከመተብተብ ባርነት ነፃ ያወጣ ሰው ሙስሊም አድርጎ የፈጠረ አላህ Subhanahu Wa Ta'ala ለኢስላም ባለውለታ ማንንም ሳይሆን ኢስላም የዋለው ውለታ የመጀመሪያው የክብር ሰው መሆኑ ብቻ ሳይሆን ሁለተኛ ላይ ልንጠቅሰው የሚገባው ሙስሊም መሆናችን ሐቂቀተን እያንዳንዳችሁ ሙስሊም መሆናችሁ አላህ ያዋለላችሁ ውለታ መሆኑን አስተውሳችሁ ታውቃላችሁ ስንቶቻችንን በየሰከንዱ ይሄንን አስበነው የምናውቀው ስንቶቻችንን በየሰዓቱ አስበነው የምናውቀው ስንቶቻችንን በየሳምንቱ ወይም በየወሩ ወይም በየአመቱ እስልምና ከዋለልኝ ውለታዎች መካከል አንዱ ሙስሊም አድርጎ አላህ መፍጠሩ ነው ብለን ስንቶቻችን አስበናል ያላሰበን እናስብበት ያሰበን ያለን ወንድሞችና እህቶች በጣም ትኩረት ሰጥተነው ልናስበው አላህን ልናመሰግነው ይገባል ሰው በመድር ላይ ሲኖር ይሄንን ንግግሬን ሁላችሁም እንድታስተውሉልኝ ይሻላል ሰው በመድር ላይ ሲኖር ከሚሰጠው ታላቅ ስጦታዎች ሁሉ የመጀመሪያው ስጦታ ሙስሊም ሆኖ ተፈጥሮ ሙስሊም ሆኖ ኖሮ ሙስሊም ሆኖ መሞት ነው የመጀመሪያው የሰው ልጅ ትልቁ ስጦታ የሚሰጠው ሙስሊም መሆን ለዛ ነው ጌታችን አላህ Subhanahu Wa Ta'ala ለሰው ልጆች ሁሉ እስልምናን የሰጠው እስልምናን በአጠቃላይ ለሰው ልጆች ሁሉ ሰጣ ሰዎች ወደ ህይወት ሲመጡ ወደዚህ ዓለም ሲቀላቀሉ ራሳቸው ወይ ደግሞ በቤተሰባቸው አማካኝነት እምነታቸውን ይቀየራሉ እንጂ የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው አላህ Subhanahu Wa Ta'ala በሱረቱል ሐጅ ምዕራፍ 22 ቁጥር 78 ላይ እኔና እናንተ ሙስሊም መሆናችንን ያወጅነው እኛ አይደለንም ወይም ሌላ አካል አይደለም የነገረን ግን ጌታችን አላህ እንዲህ ይላል በሱረቱል ሐጅ ምዕራፍ 22 የመጨረሻው አንቀጽ 78 ላይ strive due to the strive of Almighty God Allah በአላህ Subhanahu Wa Ta'ala መንገድ መታገልን የሚገባችሁን ያህል ትግል አድርጉ ከፍተኛ ጥረትን አድርጉ Allah has chosen you እናንተን እኮ አላህ መርጧችኋል ይላል አላህ Subhanallah እናንተን አላህ ምን አርጓችኋል
Allah እናንተን መርጧችኋል has not put any difficult on you ደሞ በሃይማኖት በዚህ በእስላም ውስጥ ለመሸከም የሚያታክት ከባድን ቸጋራን ነገር በፍጹም አላደረገባችሁም አለ አላህ አላደረገባችሁም ለመሸከም የሚያታክት ነገር በእስላም ውስጥ የለም This is the father of your Ibrahim ይሄ እኮ ያባታችሁ የኢብራሂም አለይሂ ሰላም መንገድ ነው የሃይማኖት እኮ ያባታችሁ የኢብራሂም አለይሂ ሰላም ሃይማኖት ነው Allah named you Muslims in the previous scriptures በቀደምት መጽሐፍትም ይሁን በዚህ መለኮታዊ ቃል በቁርአን ውስጥ አላህ እናንተን ሙስሊሞች ብሎ ሰይሟቸዋል ይላል አላህ እናንተን ምን ብሎ ሰይሟቸዋል ሙስሊሞች ብሎ ሰይሟቸዋል ስለዚህ እኛ ምንድነን ሙስሊሞች ነን ለዛ ነው አላህ እናንተን አላህ ሙስሊሞች ብሎ ሰይሟቸዋል ይሄ ታላቅ ክብር ነው ይሄ ታላቅ መሰጠት ነው እስከ ስጦታዎች ሁሉ የበለጠ ትልቅ ስጦታ ነው ስለዚህ ጌታችን አላህ ሙስሊም አድርጎ ለፈጠረን ጌታ ምስጋናና ውዳሴ አምልኮት ሁሉ ለሱ የተገባ ይሁን ሙስሊም አድርጎ ፈጠረን ሙስሊም አደረጋችሁ እኔ ነኝ ሙስሊም ያደረኳችሁ ብሎ ሰየመን ከዚህ የበለጠ ትልቅ ውለታ ማን ሊያገኝ ይችላል ከዚህ የበለጠ ታላቅ ስጦታ ከየት ሊመጣ ይችላል ለዛ ኮኖ መግቢያ ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 3ን ስጠቅስ this day I perfected your religions ዛሬ ለእናንተ ሃይማኖታችሁ ወላሁላችሁ ሲል አላህ I put my favors on you በእናንተ ላይ ውለታዬን ዋልኩላችሁ ጸጋዬን አረዘረስኩባችሁ I've chosen Islam from religions to you ለእናንተ ደግሞ ከሃይማኖት በኩል እስልምናን ወደድኩላችሁ እስልምናን መረጥኩላችሁ አለ አላህ ዘንድ ተቀባይነት ያለው አላህ ዘንድ ብቸኛው መለኮታዊ ሃይማኖት ኢስላም ስለሆነ ነው እዛ ነው ጌታችን አላህ ሶስተኛው ምዕራፍ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ indeed the right of right in the right of Islam አላህ ዘንድ ተወዳጁ አላህ ዘንድ በላጩ አላህ ዘንድ ትክክለኛ ሃይማኖት ኢስላም ነው አለ አላህ ስለዚህ ኢስላም ያለልን ውለታ በርካታ ነው ሁለተኛው ሙስሊም አድርጎ መፍጠር ሶስተኛ ኢስላም ያለልን ውለታ ምንድነው ኢስላም ለሰው ልጆች ሁሉ ብሎም ለሙስሊሞች በተለይ ከዋለልን ውለታዎች መካከል በሶስተኝነት ደረጃ ማንሳት ምሻው puts love between us በመካከላችን ፍቅርን ማስፈኑ በመካከላችን ፍቅርን ማስፈኑ እስልምና ለሰው ልጆች ሁሉ ከዋለ ውለታ የሚጠቀስ አንድ ነው የማይተዋወቁ ሰዎች በአላህ ቤት ጥላ ስር አንድ ሆነዋል የማይተዋወቁ ሰዎች ያንደኛው ህመም የሌላኛው ህመም ይሆናል እርስ በርስ መፈቃቀር እርስ በርስ መዋደድ ይሄ ኮኛ በገንዘባችን አለያም ደግሞ በጉልበታችን ያመጣ ነው አይደለም አላህ እኮ የሰጠን ታላቅ ስጦታ ነው እርስ በርሳችንን አፋቀረን ፍቅር የኢስላም ተልኮ ስለሆነ ፍቅር የኢስላም ውበት ስለሆነ ፍቅር የኢስላም ግብ ስለሆነ ሰዎችን ሁሉ በፍቅር አስተሳሰራቸው እስቲ ፕላኔቶችን ስታስተውል ፕላኔቶች እርስ በርሳቸው ተንኮታክተው እንዳይረክፉ ፕላኔቶች እርስ በርሳቸው ተገጫጭተው እንዳይንኮታኮቱ የሚጠብቃቸው gravity of law ተብሎ ይጠራል በፊዚክስ የስበት ህግ ይባላል gravity of law የስበት ህግ ፕላኔቶች እርስ በርሳቸው እንዳይጋጩና እንዳይንኮታኮቱ ይረዳቸዋል አላህ Subhanahu Wa Ta'ala የሰው ዘሩን በአጠቃላይ ሙስሊሞች እርስ በርሳቸው ተከፋፍለው እርስ በርሳቸው ተዋድነው እርስ በርሳቸው ተቃቅረው እንዳይፈረካከሱ እንዳይወድቁ እንዳይወድሙ በመካከላቸው ያደረገው gravity of love ነው የፍቅር ስበት ነው እርስ በርስ መፈቃቀር እርስ በርስ መዋደድ የኢስላም ውበትም ጭምር ነው አላህ የዋለልንም ታላቅ ውለታ ነው ለዛ ነው እኮ ፍቅር የልቦናችን ብርሃን ነው ሙስሊሞች የልቦናቸው ብርሃን ፍቅር ነው የድህነታችን ዋስትናም ጭምር ነው ፍቅር የህልውናችንን መሰረት ጭምር ነው ምክንያቱም ፍቅር ብረትን እንደሚያለዝብ የሞተን አካል ሕያውን ነፍስ ዘርቶበት ሕያው እንደሚያደርገው ኢስላም ስለሚያምን በፍቅር ያልታጀበ በፍቅር ያልተከሸነ ግንኙነት ወይም ደግሞ ስብስብ ከንቱ መሆኑን ስለሚያውቅ ኢስላም ከዋለልን ውለታዎች መካከል በፍቅር እርስ በርሳችንን ማስተሳሰር ነው ለአላህ የበረታ ፍቅር አላቸው ሙእሚኖች ሲልኩ ያወሰው አላህ ለዛ ነው በሱረቱል በቀራ ምዕራፍ 2 ቁጥር 165 ላይ አላህ ምን አለ those who have believed they have strong love for Allah እነዛ ያመኑ ሰዎች ለአላህ የበረታ ፍቅር አላቸው ይላል ለአላህ እጅግ በጣም የበረታ ፍቅር አላቸው ለነብዩ አለይሂ ሰላቱ ሰላም የበረታ ፍቅር አላቸው ሙስሊም
ነብዩ አለይሂ ሰላቱ ወሰላምን ያፈቅራል። ሙስሊም እስላምን ያፈቅራል። ሙስሊም አላህን ከማንም የበለጠ ልቦናው ስር በፍቅር ያነክሰዋል። ሙስሊም ህይወትን ያፈቅራታል። በጣም በርካታ ሰዎች ህይወት ሊያመልጧት የምትገባ እስር ቤት አድርገው ያስቧታል። ሙስሊም ግን ህይወት ላመጣት የምትገባ እስር ቤት ሳትሆን ህይወት አላህን ማመልክበት መስክ፣ ህይወት አላህን የምገዛበት ትልቅ የሆነ ጎዳና ብሎ ያምኗል። ህይወት ነብዩ አለይሂ ሰላቱ ወሰላምን በፈለግነት የምከተልበት ይህች ህይወቴ ለእስልምና ባለውለታዬ ለሆነው ለኢስላም የሆነ ነገር አበርክቼ የማልፍበት ትልቅ ወደ ቀጣዩ ዓለም ወደ ሰላሟ ግዛት ወደ ጀነት የምሸጋገርበት ድልድዬ ናት ብሎ ያስባል። ለዛ ነው ሙስሊም ህይወትን ያፈቅራል እምላችሁ። ሙስሊምማ ህይወትን ብቻ አይደለም እጽዋትንም እንስሳትንም ጭምር ያፈቅራል። ለእንስሳትም ለእጽዋትም ጭምር ፍቅር አለ። ምክንያቱም እጽዋቱም እንስሳቱም ሰውም ሰማይም ምድርም ከዋክብትም ጨረቃም የአላህ Subhanahu Wa Ta'ala ፍጥረቶች ናቸውና የአላህ Subhanahu Wa Ta'ala ፍጥረቶች በአጠቃላይ ሙስሊም ያፈቅራል። የአላህ Subhanahu Wa Ta'ala ፍጥረታቶች ሁሉ ሙስሊም ያደንቃል። እስላም ከዋለልን ውለታ ይህ ነው ታላቁ። እስኪ አስቡት፣ ሰው በሰላማዊ መንገድ እርስ በርስ ተዋህዶ እርስ በርስ ተሰባስቦ አንድ ሆኖ የማታውቀው ቻይና ሂድ፣ የትኛውም ሀገር ሂድ፣ ካናዳም ሂድ፣ በየትኛውም ሀገር ስትሄድ ሙስሊም ካየ ታፈቅረዋለህ። ለምንድን ነው የምታፈቅረው? ሐቂቀተን ቆም ብላችሁ እስቲ አስቡ። ለአላህ ብለህ ተወደዋለህ። ምክንያቱም እስልምና አንድ ውለታ ውሎልሃል። በልብ ውስጥ ሙስሊምን እንድታፈቅር ነብዩን እንድታፈቅር አለይሂ ሰላቱ ወሰላም አላሁ ተዓላን እንድታፈቅር ህይወትን እንድታፈቅር የሰው ዘሮችን ሁሉ እንድትወድ አላህ በመሐከላችን በልቦናችን ውስጥ ይህንን ታላቅ ውለታ አረዝርዟልና ይሄ ታላቅ ውለታ ነው አላህ ለሰው ልጆች ሁሉ የዋለው። አራተኛ ኢስላም ለሰው ልጆች የዋለው ውለታ ምንድነው? ኢስላም ለሰው ልጆች የዋለው ውለታ በአራተኝነት መነሳት ያለበት it puts mercy between us በመካከላችን እዝነትን ማሰራጨቱ ነው። ሙስሊም ለሙስሊም ያዝናል። ሙስሊም ለሙስሊም ይጨነቃል። ሙስሊም ለሙስሊም ራሱን አሳልፎ ይሰጣል። ይሄ የሚሆንበት ምንድነው ምክንያቱ ስትል አላህ puts mercy between us አላህ እኮ በመካከላችን እዝነትን ስላደረገው ነው። እርስ በርሳችን እንድንተዛዘን የነብዩ አለይሂ ሰላቱ ሰላም ተልኮን እንድንወጣ አላህ በመካከላችን እዝነትን ማስፈኑ ነው። ጎን ያለውን ስሙን አታውቀውም ግን ታዝንለታል። ጎን ያለው ማን እንደሆነ ስሙንም ማታውቀው ማንነቱንም ማታውቀው ሙስሊም ስለሆነ ብቻ ትልቅ እዝነት ይኖራል። ይሄ ታላቅ ስጦታ ነው ሐቂቀተን። ለዛ ነው እኮ ጌታችን አላህ Subhanahu Wa Ta'ala መለኮታዊን ቃል ቅዱስ ቁርአንን ስትከፍቱት ቁርአን በ114 ምዕራፎች በ6236 አናቅስቶች የተከሸነ ማራኪ የሆነ መጽሐፍ ነው። በታሪካዊ ፍሰቱ በሳይንሳዊ ታምራቱ በቋንቋዊ አጠቃቀሙ ድንቅ የሆነው ይህ ታላቅ መጽሐፍ ቁርአን ከ114 ሱራዎቹ ሱረቱ ተውባ ምዕራፍ 9 ብቻ ሲቀር ሌላው የቁርአን አንቀጽ ሁሉ ሲጀምር አላህ የዋለልን ውለታ የኢስላም ተልኮ የኢስላም ውበትን የሚያንጸባርቅ ነው። ጌታችን አላህ በ114 ሱራዎቹም ሲጀምር ምን ይላል? in the name of Allah the most gracious the most merciful በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነ በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነ አላህ እጅግ በጣም ሩህሩህ ነው። እጅግ በጣም አዛኝ ነው። አላህ እጅግ በጣም ሩህሩህ የሆነው ጌታችን አላህ ነቢያቶችን ሁሉ በአጠቃላይ ሲልክ የሰው ዘሩን ሁሉ ሲያዝ ሁሉም የሰው ዘር እዝነት የተሞላበት ፍጡር እንዲሆን ነው አላህ የሚሻው። ለዛ ነው እኮ የነብዩ አለይሂ ሰላቱ ሰላምን ተልኮ ሲገልጽልን አላህ በነቢያት ምዕራፍ ተብሎ የሚጠራው ሱረቱል አንቢያ ምዕራፍ 1 አንቀጽ 107 ላይ አላህ ምን ይላል? verily we have sent you but to be the mercy for all the worlds ሙሐመድ ሆይ አለይሂ ሰላቱ ወሰለም አንተን እኮ ለዓለማት ሁሉ እዝነት አድርገን እንጂ ለሌላ አላክንህም ይላል። ለዓለማት ሁሉ ምን አድርገን? እዝነት አድርገን እንጂ ለሌላ አላክንህም። እዝነት የኢስላም ተልኮ ነው። ኢስላም ለሰው ልጆች ሁሉ ከዋለው ውለታ ነው። ለዛ እኮ ነው ነብዩ አለይሂ ሰላቱ ሰላም በአንድ ወቅት ሰሃቦቻቸው ጋር አንድ ላይ ሆነው በአንድ የጦር ምርኮ ውስጥ አንዲት እናት አንድን ህፃን ትፈልጋለች።
ክስተቱ እጅግ በጣም አስደንጋጭ ነበር። ይህች እናት ልጇን ፈልጋ መጨረሻ ላይ ልጇን ስታገኝ ወዲያውኑ ልጇን አቅፋ ጡቷን ሰጠቻት። ነብዩ ሰለላሁ ዐለይሂ ወሰለም ይህንን ክስተት አስተዋሉ። ሰሃቦች ይህንን ክስተት ይመለከቱ ነበርና ነብዩ አለይሂ ሰላቱ ወሰለም አንድ ጥያቄ ጠየቋቸው። ወላሂ ጥያቄ በጣም ታላቅ ነው፣ መልሱም አስገራሚ ነው። ሁላችሁም በዝነ ልቦና ልባችሁን ከፍታችሁ አድምጡት። ነብዩ አለይሂ ሰላቱ ወሰለም ይህች ልጅ አሉ ይህች እናት ያዘችውን ልጅ እሳት ውስጥ ከተቺ ብትባል እምትከት ይመስላችኋልን ብለው ጠየቋቸው። ሰሃቦች በአንድ ድምጽ ላ ወላሂ በፍጹም አትከትም፣ ይህንንማ በፍጹም አታደርግም። ምክንያቱም እናት ናታ። እናት ልጇን ጨክና እሳት ውስጥ አትወረውርም። ነብዩ አለይሂ ሰላቱ ወሰለም ምን አሉ? ይህች እናት ለልጇ ከምታዝነው በላይ አላህ ለሰው ዘሮች ሁሉ ለፍጥሯኖቹ በአጠቃላይ አዛኝ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ ታላቅ መልእክት ነው። አላህ ይህን ያህል ከዚህ በላይ ለሰው ልጆች ሁሉ ለፍጥሯኖች በአጠቃላይ አዛኝ ነው። እዝነት በመካከላችን ማሰራጨቱ እስልምና የዋለልን ታላቅ ውለታ ነው። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ሰይ ሙስሊም በዘገቡት የሐዲስ ሰንሰለት ውስጥ none of you believe until he loves for his brother what he loves for himself ለራሱ የወደደውን ለራሱ ይፍሻውን ለራሱ የወደደውን ነገር ለሌላው ለሙስሊም ወንድሙ እስካልወደደ ድረስ እምነቱ ሙሉ አይደለም። ሙስሊሞች በእዝነት እንዲተሳሰሩ በእዝነት ሰንሰለት እንዲያያዙ ነብዩ አለይሂ ሰላቱ ወሰለም ታላቅ የሆነ ትምህርታቸውን ለሰው ዘሮች ሁሉ ለግሰዋል። እንደውም ኢማሙ ነወዊ ይህንን ሐዲስ ሸረህ ያደርጉት ሰይ ሙስሊም ላይ ያለውን ለሙስሊሞች ብቻ ሳይሆን እዝነቱ ሰው ልጅ በአጠቃላይ በሰባዊነት ወንድማማች ስለሆነ በሰባዊነት የተሳሰረ ስለሆነ የሰባዊነት ወንድማማችነትን የሚያመልክ ነው። ለሰው ዘሮች ሁሉ በአጠቃላይ ሙስሊሞች አዛኝ ሊሆኑ ይገባል ብሎ ትርጓሜውን ያስቀምጣሉ። እዝነት የኢስላም ተልእኮ ስለሆነ ይሄ እስልምና ለሰው ልጆች ሁሉ ከዋለ ውለታ በአራተኝነት ደረጃ የምናነሳው። አምስተኛ ኢስላም ለኛ የዋለልን ውለታ ምንድነው? ኢስላም ለኛ ከዋለልን ውለታዎች በአምስተኝነት ደረጃ እዚህ ስፍራ ላይ ማንሳት የምፈልገው ነገር ይህ እምነት በመልካም ማዘዝ ከመጥፎ መከልከልን አላህ Subhanahu Wa Ta'ala ስለሰጠን በመልካም ማዘዝ ከመጥፎ መከልከል አላህ Subhanahu Wa Ta'ala የዋለልን ውለታ ነው። ይሄንን ታላቅ ኃላፊነት ይሄንን ታላቅ ስልጣን ለኛ ሰጥቶናል አላህ። ይሄ ኢስላም የዋለልን ውለታ ነው። ለዛ ነው ጌታችን አላህ ሱረቱል አል ኢምራን ምዕራፍ 3 አንቀጽ 110 ላይ ይሄ የተከበረ ውለታ መሆኑን ሲገልጽ you are the best nation example for all humans እናንተ ለሰው ልጆች ሁሉ የተገለጻችሁ ለሰው ልጆች ሁሉ ምሳሌ የሆናችሁ የተከበራችሁ ፍጥረታቶች ናችሁ የተከበራችሁ ሰዎች ናችሁ ይለናል አላህ። የተከበረው ኡማ ነው እያለ እየገለጸልን ነው የነብዩ አለይሂ ሰላቱ ወሰለም ኡማ። ለምንድን ነው የተከበረ ነው ያለው አላህ? because you order what is good and you forbid from what is bad ምክንያቱም በመልካም ታዛላችሁ ከመጥፎ ትከለክላላችሁ አለ አላህ። በመልካም ታዛላችሁ ከመጥፎ ትከለክላላችሁ and you believe in Allah በአላህ አዳዊነትና ብቸኝነትም ታምናላችሁ አለ አላህ። ይሄ ኢስላም ለሰው ልጆች ሁሉ በተለይም ለነብዩ አለይሂ ሰላቱ ወሰለም ኡማ ለዚህ ታላቅ ኡማ የተሰጠ ትልቅ ኃላፊነት የተሰጠ ትልቅ ክብር የተሰጠ ትልቅ ውለታም ጭምር ነው። በመልካም ማዘዝ ከመጥፎ መከልከልን ይሄንን ስልጣን አላህ ሰጥቶናል። ሰዎችን በጽድቅ ነገሮችን ማዘዝ ከመጥፎ ነገሮችን መከልከል ሰዎች መስመር ሲጥሱ ሰዎች መስመር ሲስቱ ከመስመር መመለስ ወደ ቅኑ ጎዳና በአላህ ቃልና በነብዩ አለይሂ ሰላቱ ወሰለም ንግግር መመለስ የዋለልን አላህ ትልቅ ውለታችንም ጭምር ነው። እዛ ነው እኮ አላህ ሱረቱል አል ኢምራን ምዕራፍ 3 አንቀጽ 104 ላይ let there be among your nations ከናንተ መካከል ይኖሩ አለ አላህ እነማን those who order people with the good and forbid words from bad ምክንያቱም ከናንተ መካከል ይኖሩ ያለው አላህ እነማን ነው? በመልካም የሚያዙ ከመጥፎ ነገር የሚከለክሉን ነው። በመልካም ማዘዝ ከመጥፎ መከልከል ይሄ ታላቅ ውለታ ከሆነ ይሄንን ውለታ ኢስላም የዋለልን ውለታ ለምን ከዚያ እንጀምረው?
ለምን ሰዎችን በመልካም አናዝም? ለምን ሰዎችን ከመጥፎ አሁን ለምን አንከለክል? ከተሳሳቱበት ጎዳና ለምን አንመራቸው? ይሄ ታላቅ ኃላፊነት ነው። ይሄንን ስናደርግ በጥበብ ይሄንን ስንፈጽም በብስለት መሆኑን ግን ጌታችን አላህ በሱረቱ ነህል ማዕራፍ 16 አንቀጽ 125 ላይ call them to your Lord's ways with the good manners, argue with them with the beautiful arguing. ሰዎችን ወደ ጌታ ቃል በመልካም ግሳጼና በጥበብ ጥራቸው፣ በዛች መልካም በሆነች ክርክርም ተከራከራቸው ብሏል። ኢስላም ይህንን ጥበብ ስላስተማረ በጥበብ ሰዎችን ቅኑን ጎዳና ማጠቆም የግድ ይላል። ይሄ ለኢስላም ለሰው ልጆች የዋለው ውለታ ነው። ታዲያ ከዛ አንፃር ዛሬ አቂዳህን ሊያስተካክልልህ፣ ዛሬ እምነትህን እሱ በሚሻው መንገድ ሊመራልህ፣ ዛሬ እሱ የሚሻውን ነገር ባንተ ላይ በጫንቃህ ላይ ሊጥል የሚሞክረውን ተው፣ ጥበብ በሆነ መንገድ ልታስተምረው፣ ልትገስጸው፣ ቅኑን ጎዳና ልትጠቆመው ከእያንዳንዱ የሚጠበቅ ኃላፊነት ነው። ከዛ አንፃር ኢስላም የዋለልን ውለታ ከዚህ እንጀምረዋለን። ሰዎች የአላህ Subhanahu Wa Ta'ala ማንነት ዘንግተው አላህ Subhanahu Wa Ta'ala በቅዱስ ቃሉ የጠቀሰውን ነገር ዘንግተው ከአላህ ቃል ይልቅ የግለሰቦች አስተሳሰብ ይሻለኛል፣ በግለሰቦች ፍልስፍና ውስጥ ብገባ ይሻለኛል ብለው በሙስሊሙ ማህበረሰብ ፍልስፍናን ለመጫን በሙስሊሙ ማህበረሰብ የግሪክን ፍልስፍና አእምሮስን ለመክተት የሚሞክሩና የሚማዝኑ ብዙዎች ናቸው። ይሄ ኢስላም የዋለልን ውለታ በመልካም ማዘዝ ከመጥፎ መከልከል መጀመር አለብን። ለዛ ነው እኮ አላህ Subhanahu Wa Ta'ala ስለሱ ማንነት ስለሱ ኃያልነትና ጥበበኝነት በተለያዩ የቁርአን አንቀጾች ገልጿል። የአላህን ጥበበኝነት የአላህን ማንነት መግለጽ ከእያንዳንዳችን የሚጠበቅ ኃላፊነት ነው። ዛሬ ሰዎች አላህ የት ነው ያለው በሚለው ጉዳይ ላይ በጣም ተወዛግበዋል። አላህ ከላይም አይደለም ከታችም አይደለም ከቀኝም አይደለም ከግራም አይደለም እያሉ እያወዛገቡ ነው። ይሄንን አይነት አስተሳሰብ ነቲጃው ወይ መጨረሻ ውጤቱ ምንድነው ቢባል there is no the existence of almighty God Allah Subhanahu Wa Ta'ala የለም ማለት ነው ትርጉም። በላይም የለም በታችም የለም ከጎንም የለም ከቀኝም የለም ከግራም የለም በታችም የለም ከተባለ የመጨረሻ ውጤቱ አላህ የለም ማለት ነው። ሱብሃንአላህ አላህ ይጠብቀን። ወላሂ ሁላችንንም አላህ ይጠብቀን። ይሄንን እንግዲህ አስተሳሰብ አእምሮ የሚጎረብጥ ከልብ ጋር ማይስማማ ነፍስ ማትፈቅደውንና ማትወደውን አስተሳሰብ ከኢስላም ውስጥ በኢስላም አሰክስጎ ለመግባት የሚሞክረውን አስተሳሰብ ነቅሶ ማውጣት የቁርአን ባህሪ ነው። የሚገርማችሁ ቁርአን ባህሪ ነው እየነቀሰ ጥቁር ጥላሸቶችን ሁሉ ንጹህ የሚያደርግ ነው። ታዲያ አላህ የት ነው ያለው? እንግዲህ ካልሰለቻችሁኝ አድምጡኝ። አላህ እዚህ ቁርአን በሱረቱል አዕራፍ ምዕራፍ 7 ቁጥር 54 በሱረቱል ዩኑስ ምዕራፍ 10 ቁጥር 3 በሱረቱል ሁድ ምዕራፍ 11 ቁጥር 7 በሱረቱል ሰጅዳ ምዕራፍ 32 ቁጥር 4 በሱረቱል ጣሃ ምዕራፍ 20 ቁጥር 5 በሱረቱል ኸዲድ ምዕራፍ 57 ቁጥር 24 በሱረቱል ፉርቃን ምዕራፍ 25 ቁጥር 59 አርራህማኑ ዐለል አርሽ እስተዋ አላህ ከአርሽ በላይ ነው ብሎ ቁርአን ያስተምራል። ጥላሸቱን ተገፈፈ፣ የተሰገሰገው ስተት ተነቅሶ ተወጣ። አላህ የት ነው ያለው? አላህ የት ነው ያለው? አንዳንድ ጊዜ ይህንን አስተሳሰብ በተለያዩ ኪታቦች ሳነብ ይህንን አስተሳሰብ ስሰማ መለስ ብዬ ዛሬ 2 ዓመት ተኩል የነበርኩበትን የክርስትና እምነትን እንዳስታውስ የኦርቶዶክስ ሃይማኖትን ትዝ እንዲለኝ አደረገኝ። በክርስትና እንኳን አስተምሮት እግዚአብሔር ከሰማይ በላይ ነው ብሎ የሚያስቡት በሰማይ ያለ አባታችሁ ነው ብሎ ነው ጸሎትን የሚያቀርቡት። ታዲያ ይህንን አስተሳሰብ እንግዲህ ሱብሃንአላህ በጣም ይገርማችሁ ነገር ይህንን አስተሳሰብ ክርስቲያኖች እየተጋሩት የኦርቶዶክስ እምነት እየተጋራው በሙስሊም ስም የሚመጣ አላህ ከላይም ከታችም ከቀኝም ከግራም የለም ብሎ የሚያስተምር ይሄን አስተሳሰብ የትኛው ልቦና ነው የሚቀበለው? ይሄን አስተሳሰብ ቁርአን ያጠባው አእምሮ እንዴት አድርጎ ነው ሊያቆሽሸው የሚችለው? ስለዚህ ይህ አስተሳሰብ ወላሂ ከንቱ ነው። በጣም የሚያስገርም ጭምምር ነው። አይደለም ለሙስሊሞች ይቅርና ሙስሊም ያልሆኑ ክርስቲያኖች ቢሰሙ 6 ነጥብ ጉድ ነው። 4 ነጥብ አይደለም ጉድ ነው። ኢስላም ይሄንን ታላቅ ውለታ ውሎልናል። ሌላውን 1-2 ነጥቦችን የአባሽን አስተሳሰብ ላንሳና በቁርአናዊ አስተምሮት እናርም። እንደዋሽ አስተሳሰብ ወይም ደግሞ እንደነሱ አረማመድ አንድ ሙስሊም ካልሆነ ወይም ካፊር ከሆነ ሰው ጋር ቁማር ተጫውቶ ቢበላው ችግር የለውም። ቁማር ተጫውቶ ቢበላው ችግር የለውም። ጌታችን አላህ Subhanahu Wa Ta'ala ሱረቱ ማኢዳ ምዕራፍ 5 ቁጥር 90 እንደውም ይሄንን ነገር ሲቃወም ምን ብሎ እንደጠራን መጀመሪያ ላይ አስተውሉት። መቃወሙን አይደለም መጀመሪያ መመልከት ያለባችሁ። ይሄንን አላህ Subhanahu Wa Ta'ala ሲቃወመው ቁማርን
ሲከለክል ማን ብሎ እንደጠራን መጀመሪያ አስተውሉ። ሱረቱ ማይዳ ምዕራፍ 5 ቁጥር 9 ኦ ዩ who believed እናንተ ያመናችሁ ባሮቼ ሆይ አሁን የሚመለከተው ባሪያን ነው ማለት ነው። እናንተ ያመናችሁ ባሮቼ ሆይ indeed intoxicants and gambling መጠጥም ቁማርም የሸይጣን የእጅ ስራ ውጤት ናቸውና ትድኑ ፈላተወጡ ዘንዳ እነዚህ ነገሮች ራቋቸው ይላል አላህ። እነዚህ ነገሮች ራቋቸው ምን መጠጥም ቁማርም ራቋቸው። ምክንያቱም መጠጥም ቁማርም ምንድናቸው? የሸይጣን የእጅ ስራ ውጤት ነው። የሸይጣን የእጅ ስራን ውጤት ሙስሊም ባልሆነ አካል ላይ በተገበረው ችግር የለም የሚል የእስላም አስተምሮት የለም። ሶስተኛውና የመጨረሻው ይሄንን አስተሳሰብ ማነሳበት ወለድ መብላት ይቻላል መወለድ ችግር የለውም ተብሎ ይገለጻል። ወይም በተለያዩ መጽሐፎችን አንብቤያለሁኝ ይሄንን አስተሳሰባቸው። እኔ እንደውም እናንተ እንዳላሰለቻችሁ ብዬ ነው እንጂ ነው ስምንቱንም የቁርአን አንቀጽ መደርደር ይቻላል። ግን ሶስቱን ብቻ ልጥቀስና ልለፍ። ቁርአን ሱረቱ ኒሳ ምዕራፍ 4 አንቀጽ 160፣ ሱረቱ በቀራ ምዕራፍ 2 አንቀጽ 279 እንዲሁም በሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 160 ላይ ወለድን ሐራም አድርጓል፣ ክልክል አድርጓል። አላህ የከለከለውን ነገር ሙስሊም ነኝ ብሎ የተነሳ አንድ አስተሳሰብ ይሄንን አስተሳሰብ ሲያራምድ ወለድ ይቻላል ማለት እንግዲህ አእምሮ የማይቀበለው ከልብ ጋር የማይስማማ ከቁርአን ያስተምሮት አፈንግጦ የወጣ ከነብዩ አለይሂ ሰላቱ ወሰለም አስተምሮት ያፈነገጠ። በጣም የሚገርማችሁ ነገር በሌላው እምነት በክርስትና ሃይማኖት ወለድ አይቻልም። በጣም በርካታ ጥቅሶች መጥቀስ ይቻላል፣ አይቻልም፣ ክልክል። ክርስትና እስልምና ያወገዘውን ነገር ያው ይዞልን መጥቷል። ይሄንን አስተሳሰብ ግን በቁርአን ያስተምሮት ገርሰሰናል። አላህን እናመስግን። አላሁ አክበር። ጌታችን አላህ Subhanahu Wa Ta'ala በእስላም ውስጥ ለኛ ከዋለልን ውለታዎች መካከል በመልካም ማዘዝ ከመጥፎ መከልከል አንዱ ሆኖ ሳለ በስድስተኛነት ደረጃ ማንሳት ምሻው አላህ ለሰው ልጆች ሁሉ የዋለው ውለታ ፍትህን ማስፈን ነው። ፍትሃዊነት የእስላም ባህሪ ነው። ፍትህ የእስላም ተልእኮ ነው። ፍትህ የእስላም ውበትም ጭምር ነው። ምክንያቱም አላህ Subhanahu Wa Ta'ala ነቢያቶችን ሁሉ ሲልካቸው ፍትሃዊ እንዲሆኑ በፍትህ እንዲያስተዳድሩ ዓለም በፍትህ እንድትደምቅ ፍትሃዊ የሆነው ሰማያዊ የሆነው የአላህ Subhanahu Wa Ta'ala ቁርአን ይሄ አዋጅ እንዲታወጅ ጌታችን አላህ በተለያዩ መልእክተኞች እንዲሁም በነብዩ አለይሂ ሰላቱ ወሰለም ይሄንን ታላቅ መጽሐፍ ሰጥቷቸው ፍጹም ፍትሃዊ የሰው ልጆች ሁሉ እንዲሆኑ አዟል። አላህ ሱረቱል አዲድ ምዕራፍ 57 ቁጥር 25 ላይ ፍትህ የእስላም ባህሪ መሆኑን ሲገልጽ verily we have sent already messengers and we give them sent down for the scriptures መልእክተኞቻችንን በግልጽ ማስረጃ ላክናቸው አለ አላህ። በግልጽ ማስረጃ ላክናቸው። አላህ Subhanahu Wa Ta'ala መልእክተኞቹን ሲልክ መለኮታዊ ቃሉን መጽሐፍትን አውርዶ ሰጣቸው። ከዛም the order እነዛ የሰዘሮች በአጠቃላይ ምን እንዲያደርጉ ነው መጽሐፍም የወረደው መልእክተኛም የመጣው they maintain justice ፍትህን በምድር ላይ እንዲያሰፍኑ ነው አለ አላህ። ፍትህን በምድር ላይ እንዲያሰፍኑ ነው። ፍትሃዊነት የእስላም ባህሪውም ጭምር ይሄ ነው። ይሄ ነው ትልቅ የዋለልን ውለታ እስልምና። የዛሬ 14 ክፍለ ዘመናት ታሪክን ወደ ኋላ መለስ ብለን ስናገላብጥ ኢፍትሃዊነትን መፈጸም በደልን መፈጸም የአየር ታህል የምታስፈልጋቸው ሰዎች ነበሩ። አንድ ታሪክ ላንሳላችሁ። ነብዩ አለይሂ ሰላቱ ወሰለም በነበሩበት ዘመን አንዲት ከመክሱም ነገዶች ፋጢማ ተብላ የምትጠራ ሴት ስርቆት ትፈጽምና ትሰርቃለች። ይህንን መስረቋን ያወቁ የመክሱም ነገድ በጣም የተከበረና ባለጸጋ ትልቅ ነገድ ነው። እጅግ በጣም ተሸበሩ፣ ደነገጡ። ምክንያቱም ቁርአን ሱረቱል ማይዳ ምዕራፍ 5 ቁጥር 38 ሰራቂና ሰራቂቱን ከአላህ የሆነ መቀጣጫ እጆቻቸውን ቁረጡ ስለሚል የፋጢማ እጅ ሊቆረጥ ነው። እሷ የተከበረና የበለጸገ የሆነ የነገድ የመክሱም ነገድ ልጅ ናት። ይህንን ክስተት እንዴት አድርገው ይወጡት? በጣም አሰቡበት፣ በጣም ቁጭ ብለው ተወያዩበት። ግን ሐሳብ ሊፈልቅ አልቻለም። ይህንን መንገድ በምን መልኩ እንቀይሰው ብለው መጨረሻ ላይ አንድ ሐሳብ ግን ፈለቀላቸው። በሐሳቡ ፈነደቁ። ሁሉም ደስተኞች ሆኑ። ፋጢማን ከዚህ ጭንቅ የሚያወጡበት አንድ መስመር እንዳለ አሰቡ። እሱም ኦሳማ ኢብኑ ዘይድ ተብሎ የሚጠራው ሳባ ከነብዩ አለይሂ ሰላቱ ወሰለም ጋር ትልቅ የሆነ ቁርኝነት አለው። ነብዩ ለኦሳማ ኢብኑ ዘይድ ልዩ ፍቅር አላቸው። ምክንያቱም ኦሳማ ኢብኑ ዘይድ አላህ Subhanahu Wa Ta'ala መልካም ስራውን ወደለትና የዘይድ ኢብኑ ሳቢት ልጅ ነው። ዘይድ ኢብኑ ሳቢት የነብዩ አለይሂ ሰላቱ ወሰለም የጉዲፈቻ ልጅ፣ የነብዩ አለይሂ ሰላቱ ወሰለም አገልጋይ፣ ቁርአን ሲጻፍ ቁርአንን እንዲጻፉ ካደረጉ ታላላቅ ሰሃቦች መካከል አንዱ ዘይድ ኢብኑ ሳቢት ነው። ነብዩ አለይሂ ሰላቱ ወሰለም ለዘይድ ኢብኑ ሳቢት ልዩ ፍቅር ነበራቸው። ልክ ለነብዩ አለይሂ ሰላቱ ወሰለም ለዘይድ ኢብኑ ሳቢት ልዩ ፍቅር እንዳላቸው ሁላ ኦሳማ ኢብኑ ዘይድንም ልጁን ማለት ነው የዘይድን እጅግ በጣም ይወዱት ነበር።
እነዚህ የመክሱም ነገሮች ትዝ ሲላቸው ኡሳማ ኢብኑ ዘይድ ለካ ከነብዩ አለይሂ ሰላቱ ሰላም ጋር ጥብቅ ትስስር አለው። ታዲያ ለምን ለኡሳማ ጉዳዩን አናስረዳውም አሉ። ተያይዘው ኡሳማን ፍለጋ ኡሳማ ሲገኝ ሐሳቡ ተነገረው። እንዲህ ነው ብለው አጫወቱት። ኡሳማ ምንም ችግር የለውም ነብዩ አለይሂ ሰላቱ ሰላም ጋር ጥብቅ ትስስር ስላለኝ ይሄን ጉዳይ ለኔ ተውልኝ አላቸው። ይሄንን ጥያቄ ተጠየቀ። ኡሳማ ነብዩ አለይሂ ሰላቱ ሰላም ዘንድ ይዞ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ነበሩ ይላል ኡሳማ። መስጊድ ነበሩ። በጣም ብዙ ሰው ይዟቸው ስለነበር ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ማግኘት አልቻልኩም። ኡሳማ ኢብኑ ዘይድ መስጊድ ብቻቸውን ጠብቄ ሳገኛቸው አጫወትኳቸው ታሪኩን በሙሉ። ኡሳማ ይህን ነገር እየነገርኳቸው ይለናል። ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው መቀየር ጀመረ። ፊታቸው ወዲያው ቀላ። ከዛም ንግግሬን ሳያስጨርሱ ጀርባቸውን ሰጡኝ፣ ፊታቸውን አዙረው ብለው በንግግሬ እጅግ በጣም ደነገጥኩኝ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አንተ ኡሳማ ሆይ ያሉ አላህ Subhanahu Wa Ta'ala ሰማያዊውን ፍትሃዊውን አዋጅ ቁርአንን ሰጥቶኝ የአላህን ህግ ለዚች ባለ ጸጋ ለተከበረች ነገድ ብዬ የማፈርስ ይመስልሃል አሉ ነብዩ። ሱብሃንአላህ አላሁ አክበር። የማፈርስ ይመስልሃል ለአላህ ብዬ ፍትህ የአላህን መንገድ ትቼ ለዚች ሴት ይሄንን መፈጸም ይመስልሃል አሉ። ኡሳማ ይሄንን ሲሰማ የነብዩ አለይሂ ሰላቱ ሰላም ንግግር አጥንቴን ሰርስሮ ውስጤ ያንዘፈዘፈኝ ነበር። እጅግ በጣም አለቀስኩኝ። ነብዩ አለይሂ ሰላቱ ሰላም ከአላህ ዘንድ ምሕረትን እንዲለምኑልኝ ጠየቅኳቸው ይላል ኡሳማ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ማታ ላይ ኢሻ ሰላት አሰግደው ማንንም ከመስጊድ አልወጣም። ምክንያቱም ማንንም ንግግራቸው ማንንም ማንቀሳቀሰው ንግግራቸው ልብን ይቆጣጠራል፣ ስብናን ሁሉ ይይዛል። ሁሉም ኢሻ ላይ መስጊድ ታድሟል። ሰላት ተሰግዶ አልቋል፣ ግን ሁሉም ቁጭ ብለዋል። ምክንያቱም ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ተነስተው ቆመዋልና ከሳቸው አንደበት የሚፈልቀውን ቃል ይጠብቃሉ። ነብዩም እንዲህ በማለት አላሁ አክበር ብለው ንግግራቸውን ጀመሩ። ከዚህ ቀደም የነበሩ ማህበረሰቦች ሰዎችን ይበድሉ ነበር። በጣም ሀብታምና የተከበረ ማህበረሰብ ከሆነ ለዛ ለተከበረና ሀብታም ለሆነው ማህበረሰብ አንዳንድ ጊዜ ይፈርዱበታል፣ አንዳንድ ጊዜ አይፈርዱበትም። ከፈረዱበትም ህጉን አጓለው በጥቂቱ ነው የሚፈርዱበት። እኔ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ ልጄ እንኳን ፋጢማ ብትሰርቅ እጇን ከመቁረጥ ወደ ኋላ አልልም አሉ ነብዩ። ሱብሃንአላህ አላሁ አክበር። ኢስላም ማለት ይሄ ነው፣ ለሰው ልጆች ሁሉ ፍትህ። ለዛ ነው እኮ ሰሃቦቹ ከነብዩ አለይሂ ሰላቱ ሰላም መድረሳ ተምረው ስለወጡ በስምናቸው ሁሉ የሚንጸባረቀው ፍትህ ነው። ምክንያቱም ዓለም በፍትህን አንጸባረቋት፣ ዓለምን በፍትህ አደመቋት፣ አስዋባት፣ እጅግ በጣም ውብ አደረጓት። ይሄ ነው የኢስላም ታላቅ ውለታ። እያንዳንዳችን ፍትሃዊ እንድንሆን ቁርአን ሱረቱ ኒሳ ምዕራፍ 4 አንቀጽ 135 ላይ ኦ ዩ who believed እናንተ ያመናችሁ ባሮቼ ሆይ be justice in your soul በነፍሶቻችሁ ቢሆን ፍትሃዊ ሁኑ። even if in your parents እንደ ወላጆቻችሁም ጋር ቢሆን ፍትሃዊ ሁኑ። it might be your relatives ዘመዶቻችሁም ቢሆን whether it be male or female ወንድም ይሁን ሴት ዳም ይሁን ሀብታም ለአላህ እውነተኛ መስካሪ ሆናችሁ ፍትሃዊ ሁኑ ይላል። ይሄን የሚያስተምር ብርሃናዊ ታላቅ ሃይማኖት ነው ኢስላም። ይሄ ነው ውለታ። የመጨረሻው ሁለት ነጥቦችን ኢስላም ያዋለልን አንስቼ ፕሮግራሜን እቋጨዋለሁ። እስልምና ከዋለልን ውለታዎች መካከል ሁላችንንም ለሰው ልጆች ሁሉ እኩልነትን መስጠቱ እስልምና ለሰው ልጆች ሁሉ ከዋለ ውለታ። እኩልነት የኢስላም ባህሪው ነው። እኩልነት የኢስላም ተልእኮ ነው። እኩልነት የኢስላም ማንነቱ መገለጫውም ጭምር ነው። እኩልነትን በጾታ፣ እኩልነትን በጎሳ፣ እኩልነትን በሃይማኖት ለሰው ዘሮች ሁሉ ያስተባረቀ በተጨባጭ ምድር ላይ ወርደው ይሄንን እውነታዎች ስጋ ለብሰው የተንቀሳቀሱበት ታላቅ እምነት ነው እስልምና። የጾታ እኩልነትን አስመልክቶ ጌታችን አላህ ሱረቱ ነህል ምዕራፍ 16 ቁጥር 97 ላይ whoever does righteous deeds ማንም ይሁን whether it be male or female ወንድም ይሁን ሴት መልካም ስራን ከእምነት ጋር አቆራኝቶ ከመጣ we shall guide him a good life in this world በዚህ ምድር ላይ በጣም የተመቻቸ ኑሮ እናኖረዋለን and the next hereafter በቀጣዩም ዓለም ጀነትን እንመነዳለን እያለ ጌታችን አላህ የጾታ እኩልነትን ያጸድቃል። ሁለተኛ ኢስላም እኩልነት ላይ የጎሳን እኩልነት ቀደም እንደነገርኳችሁ አንድ ጎሳ ከአንድ ጎሳ የሚበልጥ ሳይሆን እንዲተዋወቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አረብ ካልሆነው አረብ ያልሆነው ከአረቡ
በላጭ አይደለም አላህን በመፍራት ለአላህ ትልቅ ፍራቻ ያለው ሰው ብቻ ነው አላህ ዘንድ ትልቅ ስፍራ ያለው በማለት አስተምሯል ይሄ የኢስላም ውለታም ጭምር እስልምና ያወለለን ውለታ ልንዘነጋው አይገባም ጌታችን አላህ Subhanahu Wa Ta'ala የሃይማኖት እኩልነትና መቻቻል ፖሊሲ በቁርአን በነብዩ አለይሂ ሰላቱ ወሰለም ስብዕና ለሰው ልጆች አስተማር ለሰው ልጆች ሁሉ ነገረ ለዛ ነው ጌታችን አላህ ሱረቱ ካፍ ምዕራፍ 18 ቁጥር 29 ማንንም ባንተ ላይ ሃይማኖትን አምጥቶ ባንተ ልቦና ስር እንዳይሰገስግ ባንተ አእምሮ ስር እንዳያስቀምጥ አንተም ደግሞ ያንተን ሃይማኖት በሌሎች ላይ እንዳትጭን ጌታችን አላህ ትልቅ ግርዶሽን አድርጓል ሱረቱ ካፍ ምዕራፍ 18 ቁጥር 29 ላይ ምን አለ አላህ the truth is from you Lord እውነታው እኮ ከጌታ ዘንዳ ነው አለ አላህ whoever will let him believe የሻም ሰው ካለ ይመን whoever will let him disbelieve የሻም ሰው ካለ ይካድ ማመንና መካድ በግለሰቡ መዳፍ ስር ያለው ጉዳይ ነው ነገር ግን የራሱን አስተሳሰብ የራሱን አመለካከት ባንተ ልቦና ስር ዲረጭ ባንተ ልቦና ስር ሰክስጎ ሊያስገባ ግን አይገባም አንተም እንደዛው በተቃራኑ ይያለ እስልምና የሃይማኖት ነፃነትን ይሰጣል ሃይማኖቱን የመስበክ ሃይማኖቱን የማስተማር መብትና ድርሻ አለው ያ መብቱ ግን ሃይማኖቱን በግለሰቡ ወይም ደግሞ በማህበረሰቡ ወይም ደግሞ በሙስሊሞችም ይሁን በሌላው አካል ላይ በግድ የሚጭንበት ሳይሆን ሰው በነጻ ፍቃድ የሚከተለው መሆን መቻል አለበት ይያለ እስላም ብርሃናዊ አስተምሮቱን ይገልጻል ለዛ ነው እኮ ነብዩ አለይሂ ሰላቱ ወሰለም በነበሩበት ዘመን ነብዩ ከአይሁዶች ጋር ተስማምተው ከነሳራዎች ጋር ተስማምተው ይኖሩ ነበር ነብዩ አለይሂ ሰላቱ ወሰለም ከአይሁድ ዘንድ ስጦታ መጥቶላቸው ስጦታውን ተቀብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ የጦር ልብሳቸው አይሁድ ዘንድ ነበር ምን ያህል ሃይማኖት እኩልነትና መቻቻል ፖሊሲ በነብዩ ሰለላሁ ዐለይሂ ወሰለም ስብዕና ላይ ተንጸባርቆ እንደነበረ መታየበት ታላቅ መድረክ ነው ይሄ ነው እስላም እንግዲህ ውበት ይሄ ነው እስልምና ለሰው ልጆች ሁሉ የዋለው ውለታ ማንንም ሰው የራሱን እምነትና አመለካከት ይዞ መሄድ ይችላል እያለ እስልምና ሱረቱ ካፊሩን ምዕራፍ 109 የመጨረሻው አንቀጽ 6 ላይ to me is your religion ለኔም ሃይማኖት አለ and to you is your religion ላንተም ደግሞ ሃይማኖት አለ በቃ እስላም ይሄ ለኔም ሃይማኖት አለኝ በላቸው ለናንተም ሃይማኖት አለኝ በላቸው የኔ እምነት ብርሃናዊ ነው የኔ እምነት ቅኑ ጎዳና ነው የኔ እምነት የጀነት መስመር የሚወስድ ነው ይሄንን ብርሃናዊ እምነቴን በሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ባለው መፈክር አጸድቅልሃለሁ there is no compulsion in religion በሃይማኖት ማስገደድ የለም the right course as distinct from the wrong course ቀጥተኛው እውነተኛይቱ የኢስላም ብርሃን ጠማማውና ጽልመት ከሞላ ጎዳና የተነጠለ ነው ብሎ ኢስላም አስተምሯል መጨረሻ ኢስላም ያዋለልን ውለታ ማንሳት እንሻል እስላም ለሰው ዘሮች ሁሉ የዋለው ትልቅ ውለታ የመጨረሻው ማንሳት የምንፈልገው እዚህ ስፍራ ላይ ፒስ ነው ሰላም ሙስሊም በመሆን ሰላም አለ አይደል ሰላም አለ አይደል ሰላም ከአላህ ጋር ሰላም ከህይወት ጋር ሰላም ከሰው ዘሮች ሁሉ በአጠቃላይ ጋር ጸረ ሰላምን አውግዞ ሰላማዊነትን ብቻ የሚያጸድቅ السلام عليكم ورحمة الله وبركاته ሲል ሰላምን የሚያውጅ እስላም የሚለውን ሃይማኖት ይዞ እስላም ራሱ ትርጉሙ ሰላም ነው የሰላምን ምንጭ እስላምን የሰላምን ትክክለኛው ምንጩን ከእስላም የተጎናጨ እያንዳንዱ ሙስሊም የሰላም ምንጭ ነው ሰላም በመካከላችን እንዲሰፍን ሰላም በመካከላችን እንዲኖር ህብረትና ወንድማማችነት አንድነት ተሰሰር እንዲኖር ያደረገው ታላቅ እምነት የእስልምና ነውና ሰላምን ያገናጸፈን የውስጥ መረጋጋትን የሰጠን ታላቁን እምነት እስላምን ባለውለታችን ነውና ባለውለታችን እስላምን ሁሌ በባለውለታችን በእስላም ጥላ ስር ልንኖር በእስልምና ያስተማረንን በእስልምናችን ልንጸባረቅ በምድር ላይ በተጨባጭ አውርደን ልናሳይ እንዲሁም ለእስልምና ራሳችንን አሳልፈን ልንሰጥር ለእስላም በእስላም ጥላ ስር ልንኖር ሁላችንም ይገባል አላህ Subhanahu Wa Ta'ala ዘውትር የእስላምን ውለታ አስተውሰው የእስላምን ውለታ መመለስ እንኳን ባንችል ለእስላም ጥቂት ነገሮችን የምናበረክት የእስላም ጥቂት ነገሮችን መስራት የምንችል የሙስሊሞች ጉዳይ የሚያሳስበን እንደዚህ አይነት ሰዎች እንደዚህ አይነት ትውልዶች እንዲፈጠር የለውጥ ሐዋሪያ መሆን የሚችል ትውልድ በኢኮኖሚ ያዳበረ በኢማን የበለጸገ ወንድማማችነትና አንድነትን ያስተሳሰረ ሰላምን ያነገሰ ታላቅ ትውልድ ለመሆን የእስላምን ውለታ መገንዘብ ይገባልና የእስላምን ውለታ ይሄን ያህል ታርጉኝ እዚህ ስፍራ ላይ በቂ ነው አላህ Subhanahu Wa Ta'ala ሁላችንም የእስላምን ውለታ ተገንዝበን በተጨባጭ ምድር ላይ የምናወርደው ሰዎች ሁላችንም ያደርገን ዋኪሩ ደዋና አልহামዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱ